እንዴት ዋላችሁ? ሰላም ዋላችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ፈጣሪ ይመስገን። ኦኬ የሆነ ንግግር ትላንትና ነው የሰራሁት ቪዲዮ፣ ዛሬ ነው የለቀኩት። ትላንትና የተናገረ የዋላ ማለት ነው በአማራ ክልል ከትላንት ወዲህ መጀመሪያ ሲጀምሩ ኦሮሚያ ክልል ይጥፋ አማራ ትኑር እየተባለ ነበርና ዛሬ ደግሞ ተኝቶ ሲነቁ የነሱ ሰውዬ የነሱ አምላክ አርጎ የሚያከብሩት ሰውዬ በሌላ መንገድ ሲነቃባቸው ዛሬ ደግሞ የብሔር ብሔረሰብ ችግር የለብንም እኛ ችግራችን መንግስት ነው ከጀዋርም ችግር የለንም ምናምን የሚባለው ነገር ጽሁፍ አየሁትና የዛሬ ሰልፍ ላይ ምን እንደሆነ ታውቃላችሁ? አነጋገራቸው መጀመሪያ ያው መንገዱን ለቆ እየጠፋባቸው ነበርና ከዛ በኋላ ዛሬ ሲነቁ መንገዱን አሳዙት። እሱ ችግር የለውም ለኛ ችግር የለውም፣ ችግር አመጣለንም ለኛ ጥቅምም የለንም ከሱ ላይ ካነጋገራቸው ላይ። ለምን የወደቀ ነገር ጥቅምም የለውም ስናነሳ ትርፉ ያቆሸሻል እንጂ ጥቅም የለውም የወደቀ ነገር ማለት ነው። እና ትላንትና የነሱ አርቲስቶች ምናምኖች ሲናገሩ ምን አሉ? ቄሮ ከኛ ላይ መማር አለበት፣ እኛ ምንም ሳናቃጥል ምንም ሳናጠፋ ሰልፉ በሰላም ወተን በሰላም ገባን የሚባለው ነገር ጻፉ። እና ታዲያ እኔ ነኝ ይሄንን እንደዚህ ያጠፋሁት? ድምጥማጡን ያጠፋሁት እኔ ነኝ? ኦሮሞ ብሎ እዛ ላይ ስለተጻፈ ብቻ ድምጥማጡን ያጠፋ እኔ ነኝ? ከባህር ዳር እኔ ነኝ ያጠፋሁት እዛ ሄጄ? ትላንትና ያወሩ ሰዎች ዛሬ እስቲ ንገሩኝ፣ ወደዚህ ብቅ በሉና የኦሮሞ ልጆች ናቸው እዛ ሄዶ ይሄንን ያጠፉት? እናንተ ምንም አታጠፉትም። ከእናንተ ምን ይማራል? እናንተ ራሳችሁ ከኛ ላይ ነው የተማራችሁት። እጅ መጣመም ከሆነ ዱላ ይዘን አልወጣንም እጃችን ባሉ ነው። ይሄ ታዲያ የኔ ዱላ ነው? ይሄ ኦሮሚያ ክልል ነው? የኦሮሚያ ክልል ነው የወጣ ይሄ ዱላ ወይስ የኦሮሞ ልጆች ናቸው ያወጡት? እኛ ጭስ አናወጣም። ይሄ ጭስ የኔ ነው? የኦሮሞ ልጆች ናቸው የወረወሩት ያሉት? ለምን እንዋሻለን? ውሸት ለምን እናወራለን? ለምን ዛሬ መንገዱን ቀይሮ ጽሁፉን ቀይሮ በሌላ መንገድ የመጡ ከብሔር ብሔረሰብ ላይ ችግር የለብንም ብላችሁ እየመጣችሁ ምን እንደሆነ ታውቃላችሁ? ብሔር ብሔረሰብ ሙሉ በሙሉ ኦሮሚያ ውስጥ ስለሚኖረው አልተቀበለም የእናንተ ወሬ። ታውቃላችሁ? ጭንቅላት አላቸው እነሱ። ብሔር ብሔረሰብ ኦሮሚያ ክልል የሚኖረው ጭንቅላት አላቸው። እናንተ አገራችሁ ላይ እና ቀበሌ የእናንተ ቀበሌ ውስጥ የምትኖሩ እንደዛ ስትናገሩ እነሱ አልተቀበሉትም። ለምን? ከኦሮሞ ጋራ ነው የኖሩት፣ ከኦሮሞ ጋራ ነው ያደጉት። ኦሮሚያ ከጠፋች እነሱም ይጠፋሉ። ስንት ብሔር ብሔረሰብ ነው ተሸክማ ያለችው ኦሮሚያ? ይሄንን ታውቃላችሁ? ምን ታውቃላችሁ? አታውቁትማ። ብታውቁ ኑሮ ለምን አፋችሁን ትከፍታላችሁ? ማታውቁ ነገር። ስለዚህ ዛሬ ደግሞ ካርታውን ቀይራችሁ እኛ ከብሔር ብሔረሰብ ላይ ችግር የለብንም። ችግር ቢኖር ማን ይቀበልልሃል? ችግርህን እዛው ትሻገራለህ እንጂ ወደ ፈለከው መንገድ
ከብሔር ብሔረሰብ ችግር ቢኖርህ ማን ይቀበልሃል? ያንተ ችግር ራስህን ተሸክመ ራስህ ከችግር ጋራ ትሸገራለህ እንጂ ከብሔር ብሔረሰብ ማን ይሰማሃል? ኦሮሞ ብቻውን የምትኖር መሰለህ እንዴ? ኦሮሞ እኮ ለማንም ሰው አቃፊ ናት። ይሄ ሁሉም የሚያመጣባት ታውቃላችሁ? ሁሉም ሰው ትርክ ምርኩን አቅፋ ስለምትቀመጥ ነው። ይሄ የእሷ ችግር ነው። ታውቃላችሁ? የኦሮሚያ ክልል ችግሯ ምንም ይሄ ጥላቴ ነው ይሄ ወዳጄ ነው አትልም። ለማንም ታጠጣለች፣ ለማንም ታበላለች፣ ለማንም ዘበናት፣ ለማንም ወገናት። ለሷ ጥላት የሚሆነው ለሷ እሷ እንደዚህ ስታየው ወዳጅ ነው ለሷ። ግን ከሷ ላይ በልቶ ከሷ ላይ ጠጥቶ ሆዱን ከሞላ ወደ ሷ ይመለሳል፣ ጥላት ይሆንበታል። ግን መጀመሪያ ሆዱ ባዶ አርጎ ቂጡ ባዶ አርጎ እግሩ ባዶ አርጎ ሲመጣ ነምሱ እስከሚመለስለት ድረስ እመቤቴ ብሎ ነው የሚጠራት። ኦሮሚያ ክልል ታውቃላችሁ? አዲስ አበባ የምትሉት አዲስ አበባ የማን ናት? ኦሮሞ ክልል አይደል እንዴ? ጎንደር መሰላችሁ ወይስ ባህር ዳር መሰላችሁ? እስቲ ንገሩ። ባህር ዳር መሰላችሁ ወይስ ጎንደር መሰላችሁ ወይስ ጎጃም መሰላችሁ? የት ቀበሌ ነው የመሰላችሁ? ኦሮሚያ እኮ ናት። አዲስ አበባ ፍንፍኔ አትሆንልሽም። አንተ ነህ አልከው። አንተ ስላልከ ነው ፍንፍኔ አዲስ አበባ የምትሆነው። እስከዛሬ እናታችንና አባታችን ነው እናንተን እኛ ላይ ያስጨፈሩት የነበረው። ክብር ማታቁ፣ ክብር ማትወዱ። ኦኬ። አሁን ግን እኛ ነቅተናል። የአሁኑ ተወላጆች ነቅቷል። እንቅልፍ ቀረ፣ አለቀ። እሱ ጊዜ አልፏል። አታስቡ የድሮ። የአሁኑ ትውልድ እንዴት ነው ብላችሁ አስቡ። ኦኬ። ሲጠሩኝ ተቆርጦብኝና ነውና አሁን ጊዜው አልፏል። ያ ጊዜ የእናታችን የአባታችን ጊዜ አልፏል። አሁን ያለው የወጣት ጊዜ ነው። ሁሉንም ነገር ተምሮ ሁሉንም ነገር ጨርሶ ሁሉንም ነገር የሚያውቀው ጊዜ ላይ ነው ያለነው። ፍንፍኔ አንተ አይደለህም አዲስ አበባ የምታረገው። እናንተ አይደላችሁም አዲስ አበባ የምታረጉት። የኛ ስለሆነች እኛ የምንፈልገውን ስም መሰየም እንችላለን። ያንተ ባህር ዳር ከፈለክ ፍንፍኔ ብለህ መጥራት ትችላለህ። አዲስ አበባ ብለህ መጥራት ትችላለህ። እሱ የራስህ ጉዳይ ነው። አዲስ አበባ ግን አዲስ አበባ ብለህ መጥራት እኛ ከፈቀድን ነው እንጂ አትችልም። አንተ አይደለም የምትሰየምለት። ኦኬ። ኦሮሚያ ክልል ናት። ኦሮሞ እንደፈለገ መጥራት መፍቱ ነው። እንደፈለገ መሰየም መፍቱ ነው። ያንተ መፍት አይደለም። የአማራ መፍት አይደለም። ፍንፍኔ አዲስ አበባ የምትሆነው ያንተ መፍት አይደለም። ኦኬ። ዱላኔዝም ይሄው ይዛችሁ ወጣችሁ። ጭሳኔዝም ይሄው ይዛችሁ ወጣችሁ። ምንም አናጠፋም ይሄው ባንክ አጠፋችሁት። ከዚህ መረጃ ምን ትፈልጋላችሁ እንግዲህ? ከዚህ የበለጠ ምን ትፈልጋላችሁ? እስቲ
ምን አይነት ጭንቅላት ነው ይዛችሁ ያላችሁት? አረ መጥኔ ይስጣችሁ፣ አረ መጥኔ ይስጣችሁ። እናንተ የሰው ጎረቤት መሆን አያስፈልግም። እንኳን ከእናንተ ጋር ለመኖር ይቅርና ጎረቤት መሆን አትፈልጉም እናንተ። አያስፈልግም። ቻው፣ ደህና ደሩ።